ቅድስት መሪና ገና ልጅ ሳለች እናቷ ሞተችባት። አባቷ አንድ ልጁን በስጋዊም ሆነ በመንፈሳዊ ሳይጎድልባት አሳደጋት። እድሜዋ 15 ዓመት በሆነ ጊዜ ጠርቶ ልጄ እኔ ወደ ገዳም ስለሚሄድ አንቺን መልካም ባል ላጋባሽ አላት። ቅድስት መሪናም ነፍሰ ዚአከ ታድህን ነፍሰ ዚአኑ ተጥፍ፣ ያንተን ነፍስ አድነህ እንዴት የኔን ትተዋታለህ? እኔም መናለሁ አለችው። አባቷም የተናገረችው ከልቧ እንደሆነ ሲያውቅ ልጄ ገዳም ሁሉ በየአካባቢው የወንድ ብቻ ነውና እባክሽ ስሚኝ አለ። እርሷ ግን አባቴ ግድልኝ፣ ስሜን እንደ ወንድ ቀይረህ አለባበሴንም ለውጥ አለ። ከዚያ አባትና ልጅ ሀብት ንብረታቸውን ሽጠው ለነዳያን አካፈሉ። ክቡራት ተከታታዮቼ እንደምን አላችሁ? ዛሬ የቅድስት እንባ መሪናን ታሪክ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ተከታተሉ። ሰብስክራይብም ማድረጉን በፍጹም ልባቸው መነኑ። በደረሱበት ገዳም ቅድስት መሪና በወንድ ስም እንባ መሪና በሚል ገባች። ቀጣዩ ስራዋ እንደ ወንዶች እኩል መስገድ፣ መጾምና መጸለይ ነበር። ይህችን ቅድስት ልናደንቃት ግድ ይለናል። ማንም በእርሷ አይፈተንም አያውቋትምና። እርሷ ግን ወጣት ሆና አንድም ሴት በሌለበት ገዳም ጸንቶ መቆየት በራሱ ልዩ ነው። መልአካዊ ኃይልም ይጠይቃል። ተጋድሏ በጣም ስለበዛ ወንዶች መነኩሳት ይደነቁባት ነበር። ጺም ስለሌላትና ድምጿ ቀጭን ስለሆነ አልተጠራጠሩም። ምክንያቱም ጃንደረባ ናት ብለው አስበዋልና። ከጥቂት ዓመታት በኋላ ግን አባቷ ታሞ ከማረፉ በፊት አበምኔቱን ጠርቶ ወደ ከተማ ልጄ እንዳትልክብኝ አደራ ብሎት ነው። ያም ሆኖ አንዳንድ መነኩሳት ቅሬታቸውን በማሰማታቸው ወደ ከተማ ተላከች። ችግሩ ለተልኮ ባደሩበት ቤት አንድ ጎረምሳ ገብቶ የአሳዳሪውን ልጅ ክብር አሳንሷት ሄደ። ሲወጣም ድንግልናሽን ያጠፋ ማን ነው ካሉሽ ያወጣት መነኩሴ አባ እንባ መሪና ነው በይ አለው። ከ3 ወራት በኋላም የዛች ዘማ ሴት ጽንስ በታወቀ ጊዜ ለአባቷ አባ እንባ መሪና እንዲህ አደረገኝ አለችው። አባት መጥቶ የጮኸ መነኩሳቱን ተሳደበ። አበምኔቱ ግራ ገብቶት ቢጠይቀው አንተ ደቀ መዝሙር እንባ መሪና ልጄን ከክብር አሳነሳት አለው። አበምኔቱም እውነቱን መስሎታል። ቅድስቲቱ ጠርቶ ቁጣና እርግማን አወረደባት። በዚያች ሰዓት ተንበርክካ አንድ ነገር ወሰነች። ሴት ነኝ ብሎ መናገሩስ ቀላል ነው፣ ግን ደግናትና የእነዚያን አመፀኞች ሰዎች ኃጢአት ልትሸከም ወሰነች። ቀና ብላ ማሩኝ ወጣትነት ቢያስተኝ ነው አለች። ተቆጥተው ዕለቱን እየገፉ ከገዳም አስወጧት። ከባድ ቀኖናም ጫኑባት። ከ6 ወራት በኋላም የእርሷ ልጅ ነው የተባለ ሕፃን አምጥተው ሰጥቷል። ይሄኛው ግን ከባድ ፈተና ሆነባት። እንዳታጠባው አካሏ በገድል ደርቋል። በዚያ ላይ ድንግል የሆነች ሴት ወተት የላትም። ነገር ግን በእግዚአብሔር ቸርነት የበጋውን ሐሩር የክረምቱን ቁር ራሷን ታግሳ ለሕፃኑ ከእረኞች ወተት እየለመነች እየመገበች 3 ዓመታት አለፉ። በዚህ ጊዜ ወደ ገዳሙ ከከባድ ቀኖና ጋር ተመለሰች። ሕፃኑን ስታሳድግ፣ ለገዳሙ ስትላላክ፣ ምግብ ስታዘጋጅ፣ ውሃ ስትቀዳ፣ የእያንዳንዱን ቤት ስታጸዳ 37 ዓመታት አለፉ። ሕፃኑም አድጎ ደግና መናኝ ወጣው። በመጨረሻም ቅድስት መሪና እንባ መሪና ታማረፈች። እንገንዛለን ብለው ቢቀርቡ ሴት ናት። እጅግ ደንግጠው አበምኔቱን ጠሩት። በዙሪያዋ ከበው እንባቸውን አፈሰሱ። ጸጸት እንደ እሳት በላቸው። ስጋዋን በክብር ገንዘው ባጎበር ጋርደው በራሳቸው ተሸክመው ምህላ ገቡ። ሙሉውን ቀን ስለ ቅድስት መሪና ብለ ክርስቶስ ይማረን ሲሉ አሉ። ድንገት ግን ከተባረከ ስጋዋ ይቅር በለን የሚል ድምፅን ሰምተው ደስ ብሏቸው ቀበሩ። እነዚህ አዝምተኞችም ከእርሷ ይቅርታን እስካገኙ ቀን አብደው ኖረው። አድማጮቼ እስካሁን የተከታተላችሁኝ የሚመስል ነበር። ይህን ታሪክ ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ከማድረግ ወደኋላ እንዳትሉ። አመሰግናለሁ።